ዋና ዜና በክልሉ የሚሰበሰበውን ገቢ ውጤታማ ለማድረግ በቴክኖሎጂ የተደገፈ የአገልግሎት አሰጣጥ ስርዓትን ማጠናከር ይገባል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የሰው ሀብት ልማትን በማጠናከርና አግባብነት ባለው መንገድ ተግባራዊ በማድረግ የዞኑን የማልማት አቅም ማሳደግ ላይ በትኩረት እየሰራ መሆኑን የከፋ ዞን ፐብሊክ ሰርቪስ እና የሰው ሀብት ልማት መምሪያ አስታወቀም። ሁለንተናዊ ብልጽግናን ለማረጋገጥ አመራርና አባላት ፓርቲ በሚያወጣቸው አሰራርና መመሪያዎች ዙሪያ የጠራ ግንዛቤ መያዝ እንዳለባቸው የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። በቢጣ ወረዳ የሚከናወነው ሁለተኛ ዙር የመሬት ልኬት አርሶ አደሩን ህጋዊ የይዞታ ባለቤትነት ከማረጋገጥም ባለፈም በኢኮኖሚያዊ ፋይዳው ከፍተኛ መሆኑን የቢጣ ወረዳ አስተዳደር ገለጸ። የሚሉት ዋናዎቹ ናቸው። ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዋና ዜናዎቹን በማስቀደም እነሆ የዕለቱን ዜና ከክፋ ቴሌቪዥን ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ ከእናንተ ጋር ቆይታ አድርጋለሁ። አሁን በዝርዝር ወደምንመለከታቸው ዜናዎች እንሻገር። በክልሉ የሚሰበሰበውን ገቢ ውጤታማ ለማድረግ በቴክኖሎጂ የተደገፈ የአገልግሎት አሰጣጥ ስርዓትን ማጠናከር እንደሚገባ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የክልሉ ገቢዎች ቢሮ የ2017 በጀት ዓመት የ10 ወራት ገቢ አሰባሰብን የተመለከተ ምክክር መድረክ ከባለድርሻ አካላት ጋር አካሂደዋል። በበጀት ዓመቱ 10 ወራቶች ከመደበኛና ማዘጋጃ ቤታዊ አገልግሎት 8.5 ቢሊዮን ብር ለመሰብሰብ ታቅዶ 7.9 ቢሊዮን ብር መሰብሰቡም ተነግሯል። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። ቤተልሔም ምሩ ተጨማሪው ይዛለች። በመድረኩ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት ከክልሉ የሚመነጨውን ገቢ አሟጦ በመሰብሰብ ህብረተሰቡ የሚጠይቀውን የልማት ጥያቄ መመለስ ይገባል ብለዋል። በክልሉ የግብር ስራውንና የገቢ ማጭበርበርን ለመከላከል በቴክኖሎጂ የተደገፈ የአገልግሎት አሰጣጥ ስርዓትን ማጠናከር ይገባል ብለዋል። በዚህም ውጤታማ ለመሆን የተቋማትን የሰው ኃይል በአዲስ አሰራሮችና በቴክኖሎጂ የተደገፈ አገልግሎት መስጠት እንዲችሉ አቅማቸውን ማጎልበት ይገባል ብለዋል። የክልሉን የገቢ አቅም ለማሳደግ በንግዱ ማህበረሰብ የደረጃ ለውጥ የሚያስፈልጋቸውን በመለየት በተገቢው ሊሰራበት እንደሚገባም ርዕሰ መስተዳድሩ አሳስበዋል። በግል ተቋማት ከሚሰሩ ሰራተኞች ተገቢውን የጡረታ መዋጮና የስራ ግብር በመሰብሰብ ማህበራዊ ዋስትናቸውን ማረጋገጥም እንደሚገባ ተናግረዋል። የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ በበኩላቸው ከድህነትና ከተረጂነት ለመላቀቅ ከለውጡ ወዲህ የተለያዩ ማሻሻያዎችን በማድረግ ኢኮኖሚው የሚያመነጨውን ሀብት በአግባቡ ገቢ ለመሰብሰብ ጥረቶች መደረጋቸውን ተናግረዋል። በዘንድሮ በጀት ዓመት በክልሉ 10 ወራቶች ከመደበኛና ከማዘጋጃ ቤታዊ አገልግሎት 8.5 ቢሊዮን ለመሰብሰብ ታቅዶ 7.9 ቢሊዮን ብር በመሰብሰብ የእቅዱን 93 ከመቶ መሸፈን መቻሉን ተናግረዋል። በየደረጃው ያለ የገቢ አሰባሰብና አጠቃቀም ክፍተት ያለበትና የግዴታ ወጪዎችን ቅድሚያ የሰጠ ባለመሆኑ ክፍተቶችን በማረም የሚሰበሰበውን ገቢ ለታለመለት ዓላማ እንዲውል ማድረግ ይጠበቅብናል ብለዋል። በምክክር መድረኩ የ10 ወራት የገቢ አሰባሰብ ሪፖርትና የገቢ አሰባሰብ አስተዳደርና አጠቃቀም ደንብ ቀርበው ውይይት ተደርጎበታል። በክልሉ ገቢዎች ቢሮ ምክትል ቢሮ ኃላፊና የታክስ ኦፕሬሽን ዘርፍ ኃላፊ አቶ ወንዱ ታደሰ የገቢ አሰባሰብ አስተዳደርና አጠቃቀም ደንብ ቁጥር 46/2017 ላይ ገለጻ አድርገዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የክልልና የዞን ምክር ቤቶች 6ኛ ዙር የጋራ ምክክር በኮንታ ዞን አመያ ከተማ መካሄድ ጀምሯል። መድረኩ በኮንታ ዞን ምክር ቤት አዘጋጅነት በክልሉ ምክር ቤት አስተባባሪነት እየተካሄደ ይገኛል። ምክር ቤቶች በሕገ መንግስቱ በተሰጣቸው ስልጣን መሰረት በየደረጃው የሚገኙ አስፈጻሚ አካላት ላይ ባደረጉት የክትትልና ቁጥጥር ስራዎች አወንታዊ ለውጥ እየተመዘገበ መሆኑን በመድረኩ የተገኙት የክልል ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ ገልጸዋል። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። ምህረት አብራኑ ታቀርቧለች። በምክክር መድረኩ ላይ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዋና አፈ ጉባኤ ወንድሙ ኩርታ ምክር ቤቶች በሕገ መንግስቱ በተሰጠው ስልጣን መሰረት በየደረጃው የሚገኙ አስፈጻሚ አካላት ላይ ባደረገው ክትትልና ቁጥጥር እንዲሁም የድጋፍ ስራዎች አዎንታዊ ለውጥ እየተመዘገበ መሆኑን ገልጸዋል። ይሁን እንጂ በየደረጃው በሁሉም ቦታ ወጥ የሆነ አሰራር ከማምጣት አንጻር የሚታዩ ክፍተቶችን ለማረምና ከአስፈጻሚ አካላት ጋር ያለውን ቅንጅት በማጠናከር በየደረጃው የሚታየውን ልዩነት ለማጥበብ መድረኩ ከፍተኛ ሚና መኖሩን አፈ ጉባኤው ተናግረዋል። አክለውም የምክር ቤቶች የጋራ ምክክር መድረክ የተሻለ ልምድን ለመቅሰም የሚታዩ ጉድለቶችን ለማረምና በቀጣይ አቅጣጫዎች ላይ በመመካከር በየአካባቢው ተግባራዊ ማድረግ እንደሚገባ
አሳስበዋል። በመጨረሻም የኮንታ ዞን በገባው ቃል መሰረት ደማቅ ዝግጅት በማድረግ እንግዳ በመቀበሉ ምስጋና አቅርበዋል። ምክክር መድረኩን አስመልክቶ መልእክት ያስተላለፉት የኮንታ ዞን ዋና አስተዳዳሪ አቶ ታከለ ተስፉ ዞኑ የውስጥ ገቢ አቅምን በማሳደግ የህብረተሰቡን የልማትና መልካም አስተዳደር ጥያቄዎችን በዘላቂነት ለመፍታት በርካታ ተግባራትን ከማከናወን ባሻገር ተጀምረው ያልተጠናቀቁ ፕሮጀክቶችን በማጠናቀቅ ለአገልግሎት ክፍት ማድረጉን አንስተዋል። በመሆኑም ከመድረኩ ጎን ለጎን በዞኑ የተሰሩ የተለያዩ የልማትና መልካም አስተዳደር ስራዎችን በመጎብኘት ልምድ የሚቀሰምበት እንደሆነም ተናግረዋል። የኮንታ ዞን ዋና አፈ ጉባኤ አቶ ብርሃኑ አቱሞ በበኩላቸው የመድረኩ ፋይዳ በየደረጃው የሚታዩ ክፍተቶችን ለማረምና ባጋጠሙ ችግሮች ላይ በመወያየት ለመፍታትና ውሳኔ ለማስተላለፍ እንደሚያግዝ አንስተዋል። የመድረኩ ተሳታፊዎች የ5ኛውን ዙር የምክክር መድረክ ረቂቅ ቃለ ጉባኤውን በማጽደቅ በዞኑ አመያ ከተማ አስተዳደር ጨታ ቀጭቀጫ ቀበሌ በሞዴል አርሶ አደሮች የተሰሩ የልማት ስራዎችን ጉብኝት እንደሚያደርጉም ይጠበቃል። የሰው ሀብት አቅምን በማጠናከርና አግባብነት ባለው መንገድ ተግባራዊ በማድረግ የዞኑን የመልማት አቅም ማሳለጥ ላይ ትኩረት ሰጥቶ እየሰራ መሆኑን የከፋ ዞን ፐብሊክ ሰርቪስና ሰው ሀብት ልማት መምሪያ አስታወቀም። መምሪያው የ2017 በጀት ዓመት የእስካሁን አፈጻጸምን በመገምገም የቀጣይ ወራት አተገባበር ላይ ምክክር አድርጓል። ተጨማሪ አለ። በባለፈው ወራት የተከናወኑ ተግባራትን በመገምገም የቀጣይ አፈጻጸምን በተሳለጠ አኳኋን ለማስቀጠል የሚያስችል ቅድመ ዝግጅት ሲደረግ እንደቆየ የገለጹት የመምሪያው ኃላፊ አቶ ነጻነት ብርሃኑ በየደረጃው የሚታዩ የመልካም አስተዳደር ችግሮችን በመለየት ጠንካራ ሲቪል ሰርቪስ መገንባት ያስፈልጋል ብለዋል። ስንገናኝ በተለይ በታች ደረጃ ያሉ የመልካም አስተዳደር ችግሮች በተለይ የፐብሊክ ሰርቪስና ሰው ሀብት ልማት መምሪያ የሚታዩ የመልካም አስተዳደር ችግሮችን ከመፍታት ረገድ ፐብሊክ ሰርቫንቱ እንዴት ነው ህዝቡን ያገለገለ ያለው ከታች ከቀበሌ ስራ አስኪያጅ ጀምሮ እንዴት ነው አገልግሎት እየሰጠ ያለው የሚለው ነገር በትኩረት የሚንገመገምበት እንደዚህ በየጽሕፈት ቤቱ የአገልግሎት አሰጣጥ ምንድን ነው የሚመስለው በላይ በመምሪያ ደረጃም እንደዚህ መምሪያ ላይ ያለው የአገልግሎት አሰጣጥ ምን ይመስላል የሚለው ነገር ገምግመን በዚህ ጉዳይ ላይ መስተካከል የሚገባውን ነገር የምናስተካክልበት ምናልባት በዚህ ዓመት ሊስተካከሉ የማይችሉትን በ2018 የእቅዳችን አካል አድርገን የምንቀሳቀስበት ሁኔታ ነው የሚኖረውና በዋናነት በመልካም አስተዳደር ላይ ትኩረት እናደርጋለን። ሌላው የሪፎርም ስራዎች ናቸው። የሪፎርም ስራዎቹ በዋናነት የተቋማት የለውጥ ሂደት ላይ ትኩረት አድርጎ የሚሰሩ ናቸው። የቲም አደረጃጀቶቻችን ምን ይመስላሉ? በአግባቡ ተደራጅተዋል ወይ? በተደራጁ አደረጃጀት መሰረት ደግሞ እነዚህ አደረጃጀቶች በትክክል ውይይት ያደርጋሉ ወይ አያደርጉም? ውይይታቸው ራሱ ምንድነው መስሎ በሳል ነው ወይ? የህዝቡን የልማት የመልካም አስተዳደር ችግሮችን በየሴክተሩ የታቀዱ ዋና እቅዶችን መሰረት ያደረጉ ውይይቶችን በሳል ውይይቶችን ያደርጋሉ። በተደረጉ ውይይት ደግሞ በአግባቡ ሪፖርት ይደረጋሉ የሚለው ነገር በዚህ ግምገማ ላይ አንስተን የምንነጋገረው ነገር ነው የሚሆነው። በእስካሁኑ ሂደትም የታዩ መልካም ተሞክሮችን በማስፋትና ሊታረሙ በሚገባቸው ጉዳዮች ዙሪያም አስተያየታቸውን ሰጥተዋል። የሰው ሀብት አቅምን በአግባቡ መጠቀም ከተቻለ የዞኑን ልማት ለማፋጠን እድል በመሆኑም ውጤታማ እንዲሆን መስራት እንደሚያስፈልግም አቶ ነጻነት በመክፈቻው ተናግረዋል። ሌላው በተለይ አሁን ታች የፐብሊክ ሰርቪስና ሰው ሀብት ልማት መምሪያ እንደዚህ በየሴክተሩ ያሉ ተግባራቶችን ድጋፍ ለመስጠት የሰው ኃይል የማሟላት ላይ በጣም ትልቅ ችግር እንዳለ ነው የምናየው። በየሴክተሩ በተለይ ፐብሊክ ሰርቪስ ሴክተር ላይ የሰው ኃይል የለም። የሰው ኃይል ብቻ ሳይሆን የቁጥሩ ብቻ ሳይሆን በብቃት ደረጃ ቢሆን ብቃት ያላቸውን ባለሙያዎች በሴክተሩ በማደራጀት ረገድ የተሰሩ ያሉ ስራዎች ምንድን ናቸው? ለምሳሌ በዞናችን ደረጃ ጊምቦ ወረዳ ለዚህ ለአብነት የሚወሰን ነው። ከሰው ኃይል አንጻር የተሻለ ሰው ኃይል ፐብሊክ ሰርቪስ ላይ የሰው ኃይሉም የተደራጀ ነው። በዛው ልክ ደግሞ በብቃታቸውም ቢሆን የተሻሉ ባለሙያዎች ስላሉበት የጊምቦ ወረዳ ፐብሊክ ሰርቪስ በጣም ጠንካራ ተቋም ነው። በየወቅቱ ይገመግማል፣ ደረጃ ይሰጣል፣ ተቋማቶችን በደረጃቸው ይለያል። በዛው ልክ ደግሞ የተቋማቶችን አፈጻጸም የገመገመ በአሁኑ ሰዓት በሁሉም ተግባር ብንሄድ በግብርናውም በጤናውም በተለያዩ ተግባራቶች ጊምቦ ላይ በጣም ውጤት የመጣ ያለው የፐብሊክ ሰርቪስ ሴክተሩ መጠናከር ነውና ይህን ተሞክሮ ወስደን ደግሞ በሌሎች ወረዳዎች ላይ ሁሉም እንደሰሩ ለማድረግ የዛሬው መድረክ ለዚህ ለኛ በጣም ወሳኝ ነው የሚል ነገር አለን። በሌላ ጎኑ ከሐሰተኛ ትምህርት ማስረጃዎች ማጥራት ጋር ተያይዞ ወጥነት ያለው አሰራር እንዲኖር በየደረጃው የሚገኙ መዋቅሮች ትኩረት ሰጥተው መስራት እንደሚገባቸውም የመምሪያው ኃላፊ አቶ ነጻነት ብርሃኑ አሳስበዋል። ሐሰተኛ መረጃ ላይ የማጥራቱ ስራ ላይ ሁሉም ወረዳዎች ወጥ በሆነ መንገድ እየሄዱ አይደለም። አንዳንዶቹ በጥሩ ሁኔታ እየሄዱ ያሉ አሉ። አሁንም ያላቆሙ ወረዳዎች አሉ። አሁንም የማጥራት ስራ አዳዲስ የሚገቡትን ጭምር ሲኦሲያቸውን ዲፕሎማቸውን ዲግሪያቸውን ሁሉ የማጣራት ስራ የሚሰሩ ተከታትለው የሚሰሩ ወረዳዎች እንዳሉ ሁሉ በዛው ልክ ደግሞ ትኩረት ያልሰጡ ወረዳዎች ስላሉ ይሄ ደግሞ በአጠቃላይ ስራው ላይ የሚያመጣው የራሱ ሆነ ተጽዕኖ አለው። ሐሰተኛ ነው። በነጻነት ስራውን ለስራ አይችልም። ጠንካራውን ሊደገፍ አይችልም። ስለዚህ በዚህ ጉዳይ ላይ ሐሰተኛ መረጃ ማጥራት ላይ ሁሉም ትኩረት ማድረግ ስላለበት በዚህ ጉዳይ ላይ እናነሳለን። ከዚህ ጋር ተያይዞ ዲግሪና ዲፕሎማ ብቻ ሳይሆን ሲኦሲ የማጥራት ስራ ነው። ሲኦሲ ላይም ቢሆን ወጥ የሆነ የማጥራት ስራ የተሰራ አይደለም። ይህንንም በዚህ መድረክ በደንብ አንስተን ተነጋግረን በቀጣይ መታረም የሚገባቸውን
ያልታዩ ሲኦሲዎች በአጭር ጊዜ ውስጥ ታይቶ ሀሰተኛ ሆኖ የሚገኝበትን ሀሰተኛ መረጃ ያመጡት ላይ አስተዳደራዊ እርምጃ መውሰድ የጀመሩ ወረዳዎች አሉ። በዛው ልክ ሁሉም ወረዳ ላይ በዚህ መልኩ ወጥ የሆነ ስራ የሚሰራበት ሁኔታ ላይ በዚህ መድረክ ሰፋ አድርገን የምናየው ነው። በመምሪያውና በስሩ በሚገኙ መዋቅሮች በበጀት ዓመቱ የእስካሁን አፈጻጸም ሪፖርት በመምሪያው ስራ ሂደቶች ቀርቦ ውይይት ተደርጎበታል። መድረኩን በጋራ የመሩት የቢሮው ምክትል ኃላፊ አቶ ታሪኩን በእስካሁኑ አፈጻጸም የታዩ ተሞክሮችን በማጉላት በይበልጥ ደግሞ ችግሮች ላይ በመስራት ዞኑ የተሻለ አፈጻጸም እንዲያስመዘግብ በየደረጃው የሚገኙ መዋቅር አካላት ለዘርፉ ትኩረት እንዲሰጡም ጠይቀዋል። በመድረኩ የተገኙ ተሳታፊዎች በበኩላቸው በየደረጃው የልማት እንቅስቃሴዎች ውጤታማ መሆን እንዲችሉ የፐብሊክ ሰርቪስና የሰው ኃይል ወሳኝ ዘርፍ በመሆኑ አጠናክሮ ማስቀጠል እንደሚገባ አስተያየታቸውን ሰጥተዋል። በተጨማሪም በየጽህፈት ቤታቸው የታዩ ድክመቶችን በማንሳት በቀጣዩ የተግባር አፈጻጸም ወቅት እነዚህን ለማስተካከልና የተሻለ አፈጻጸም ለማስመዝገብ እንደሚጥሩም አስተያየታቸውን ሰጥተዋል። ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ በከፋ ዞን ባህል ቱሪዝምና ስፖርት መምሪያ አዘጋጅነት የኪነ ጥበብ ባለሙያዎች ውይይት ተካሄደም። ሀገራችን ከጥንት ጀምሮ በዘርፉ የራሳቸውን አሻራ ያሳረፉ በርካታ የኪነ ጥበብ ሰዎች ያሉባት ባለጸጋ ሀገር መሆኗን የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በዚሁ ጊዜ ተናግረዋል። አቱሞ ዶርጫ ያዘጋጀውን ቤተልሔም ምሩ ታቀርበዋለች። በመድረኩ የተገኙት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንደተናገሩት ኪነ ጥበብ ለአንድ አካባቢ ብሎም ለአንድ ሀገር ፖለቲካ፣ ኢኮኖሚያዊና ማህበራዊ ዘርፍ ያለው ፋይዳ የጎላ ነው ብለዋል። ለአንድ ሀገር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ዘለቄታ ትልቅ አስተዋጽኦ የሚያበረክት ነው። ኪነ ጥበብ ባለፉት ጊዜያት የነበረውን አሁን ያለውን ነገር ለመቃኘት ወደፊት የሚመጣውን ተስፋ ለማሳየት በተለያየ መልኩ ትልቅ አስተዋጽኦ ያበረክታል። ባለፉት ረጅም ዘመናት የተሰሩ ጥሩ የኪነ ጥበብ ተግባራት ካሉ ዛሬም ነገም ከትውልድ ትውልድ ከዘመን ዘመን እየተደነቁ እየተከበሩ ይኖራሉ። ያለፉት ዘመናትን አሻራ የጥበብ ሰዎች ባስቀመጡት መሰረት ታሪኩን በትክክልና በተገቢው ሁኔታ ለትውልድ እያስተላለፉ ያሉበት ሁኔታ አለ። የሚወቀሱም ካሉ ሊወቀሱ የሚችሉበት ሁኔታ ይኖራል። በአብዛኛው ግን አዎንታዊ ሚና የሚጫወት ነው የሚሆነው። ዘርፉን ውጤታማ ለማድረግ እየተደረገ ያለው ጥረት ተጠናክሮ ሊቀጥል እንደሚገባ አስተዳዳሪው አክለዋል። በሀገራችን በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፉ እያደገ የመጣው ለውጥ ቀጣይነት ያለው የተረጋጋ ሆኖ ለቀጣይ ትውልድ መተላለፍ የሚችልበትን በተለይ ሀገራችን ወደ ብልጽግና ጉዞ ለማለፍ እያደረገች ያለችውን ጥረት ጤናማ ሆኖ ሊቀጥል የሚችልበት ሁኔታ እንዲኖር ድጋፎች ያስፈልጋሉ። የውይይት ሰነዱን ያቀረቡት የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ በበኩላቸው በኪነ ጥበብ ዘርፍ ቀጣይነት ያለው ለውጥ እንዲመዘገብ ዘርፈ ብዙ ጥረቶች እየተደረጉ ነው ብለዋል። የጤና ባለሙያዎች ለቆሙለት ዓላማ መስራት እንደሚገባቸውና ተገቢውን አገልግሎት መስጠት እንዳለባቸው ተጠቆመም። በከፋ ዞን ከሁሉም መዋቅሮች የተውጣጡ የጤና ባለሙያዎችና አስተዳደር ሰራተኞች ጋር የጤና ዘርፍ አርበኝነት ለሀገር እድገት በሚል መሪ ቃል ሲካሄድ የቆየው የውይይት መድረክ ተጠናቋል። ብሩክታይት ብርሃኑ ከጤና ባለሙያዎች ጋር ቆይታ አድርጋለች። ተከታትለን እንመለስ። ጤና ባለሙያዎች አርበኝነት ለሀገር ብልጽግና በሚል መድረክ ያው ከወረዳ ጀምሮ ከሁሉም ስታፎች ጋር ከጤና ባለሙያዎች ጋር ድጋፍ ሰጪ ሰራተኞች ጋር መድረክ አካሂደን ያው ጤና ባለሙያዎች ለሀገር የበኩላቸውን አስተዋጽኦ በጤናው መከላከሉ ዘርፍና በማከሙም ዘርፍ የራሳቸውን አበክሮ መውጣት አለባቸው በሚል እየተግባባን የመጣንበት መድረክ ነው የነበረው። ዛሬም በዞን ደረጃ ይህ መድረክ ሁሉም የወረዳ ጤና ባለሙያዎች በተገኙበት እየተደረገ ነው ያለው የሚል ሀሳብ አለን። ከዚህ ውጪ ያው ከዚህ መድረክ የሚጠብቀው ነገር እያንዳንዱ ጤና ባለሙያ የቆመለትን ዓላማ በውል በመገንዘብ ለሀገር የሚጠቅመውን ከመወጣት እንዳለበት የምንግባባበት ነው። እየተግባባን የመጣንበት መድረክ ነው ብዬ ነው ማስበው። ጤና ባለሙያ እኔ ተገቢውን ጥያቄ መጠየቅ ካለብኝ ስራውን እየሰራው ህዝብን እያገለገልኩ ነው ጥያቄውን መጠየቅ ያለብኝ። ምክንያቱም መንግስትም ደግሞ በጤና የሚጠየቁ ጥያቄዎችን አስቸኳይ ምላሽ በወቅቱ መስጠት አለበት። ምክንያቱም ከሌላ ሴክተር ወይም ከሌላ ስራ የጤና ስራ ማለት በጣም ትልቅ ስራ ነው። ምክንያቱም የሰው ህይወት ነው እየሰራን ያለ ነው። የሰው ህይወት ላይ እስከሆነ ድረስ ዘግተን ወይ ጥያቄያችንን ምንጠይቅ ከሆነ ያ በዘጋንበት ሰዓት ላይ የሰው ህይወትን ማጣትን እስካለ ስለሚኖር
እኛ ጥያቄ መጠየቅ ካለብን በወቅቱ ስራው ላይ ሆነን ስራውን እየሰራን መጠየቅ እንዳለብንና መንግስትም ደግሞ አስቸኳይ የሆነ ምላሽ ቢሰጠንና ስራውን ለማቀላጠፍም ሆነ ስራውን በኳሊቲ ለመስራት እኛን እንዲረዳ አስቸኳይ ምላሽ መንግስትም ቢሰጥ ጥሩ ነው የሚል ግንዛቤ አለኝ። ይሄ የጤና ባለሙያዎች ውይይት ያው ከወረዳ ጀምሮ ሲካሄድ የነበረ ውይይት ነው። በውይይቱ ብዙ ነገሮችን መማር ተችሏል። በተለይ የጤና ባለሙያዎች እንደ ሀገር አሁን ያለውን ሰፊ ጥያቄ ወደ አንድ ለማምጣት የተቻለበት ሂደት ነው ያለው። ማለት ጤና ባለሙያ ያው እየጠየቁ ያሉ ጥያቄዎች አሉ። የደሞዝ፣ የመኖሪያ ቤት፣ የተለያዩ ሌሎች ጥቅማ ጥቅሞችን እየጠየቁ ያሉበት ሁኔታ አለ። እነዚህን ጥያቄዎች መነሻ በማድረግ ጽንፈኛ ኃይሎች ወዳልተፈለገ ዳይሬክሽን ለመውሰድ ሲያደርጉ የነበሩት ጥረት አለ። ይህንን ጥረት ግን ጤና ባለሙያው ቆም ብሎ እንዲያስብና ከመንግስት ጋር በጋራ መስራት የሚችልበትን አግባብ ለመፍጠር ወረዳ ላይ ያደረግነው መድረክ ሰፊ እድል ፈጥሯል ብዬ ነው የማስበው። ያንን መነሻ አድርገን በዞን ላይ የሚደረገው መድረክም ተመሳሳይ እድል ነው የሚፈጥረው። ማለት ጤና ባለሙያው የተወሰኑ ጤና ባለሙያዎች የሚባሉት ለጽንፈኞች መጋለቢያ ወይም ምቹ ሜዳ የሚሆኑበት ሁኔታ ሊፈጠር የነበረበትን በውይይት ወደ አንድ ማምጣት የቻልንበት ሁኔታ አለ። ጤና ባለሙያው የመንግስትና ሕዝብ የሰጠውን አደራ ተሸክመው መወጣት የሚችልበትን አግባብ እየፈጠርን ያለንበት መድረክ ነውና መድረኩ በጣም ውጤታማ መድረክ ነው። ዛሬ ላይ ያለው መድረክም ተመሳሳይ ነው። የዛሬው ውይይት በተመለከተ እውነት ለመናገር ወሳኝ የሆነ በሆነ ሰዓት ላይ ነው ይሄ ውይይት እየተደረገ ያለው። እንደ ሀገር አሁን እየተነሱ ያሉትን ችግሮች ለመፍታት በየደረጃው ውይይቶች እየተካሄዱ ነበር እስካሁን ድረስ የመጣ ነው። እንደ ከተማ አስተዳደር እንደ ደካ 2 ጊዜ ውይይት አካሂደናል። አንደኛ በጤና ጣቢያ አካሂደናል። ሁለተኛ ደግሞ በከተማ አስተዳደሩ በኩል አካሄደን ችግሮች ያሉበትን ቦታ ነቅሰን በማውጣት ለባለድርሻ አካላቱ ችግሮች እንዲፈቱ የተሰጠበት አግባብ ነው ያለው። አሁን ባለው ይሄ ለኔ 3ኛ መድረክ ነው። ወሳኝ ምዕራፍ ላይ መወያየታችን በጣም ተገቢ ነው ብዬ አምናለሁ። እንግዲህ ጤና ባለሙያ በአሁን ሰዓት እየጠየቀ ያለው አግባቦች አሉ። ነገር ግን እኔ ማንሳት የሚፈልገው ጤና ባለሙያ በርግጥ ያሉትን ችግሮች ማሳየት ይችላል፣ በስራ ላይ ምንም አይነት ጫና በማያሳድር መልኩ ማለት ነው። በሚሰራበት ኤሪያ ላይ ምቹ እያደረገ ለባለሙያው ለታካሚዎች ተገቢውን አገልግሎት እየሰጠ መብቱን መጠየቅ የሚችልበት አግባብ እንዳለ ከታች በተመለከትነው አካሄድ ማየት ችለናል። ሁለንተናዊ ብልጽግናን ለማረጋገጥ አመራርና አባላት ፓርቲው በሚያወጣቸው የአሰራርና መመሪያው ዙሪያ የጠራ ግንዛቤ መያዝ እንዳለባቸው የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀም። ጽሕፈት ቤቱ ተሻሽሎ በቀረበው የብልጽግና ፓርቲ አሰራርና አደረጃጀት መመሪያ ላይ ለዞን ማዕከል የመንግስት ሰራተኞች፣ የብልጽግና ፓርቲ ህብረተሰብና ቤተሰብ አመራሮች ስልጠና ተሰጥቷል። ታምራት ኃይል ያዘጋጀውን ብሩክታይት ብርሃኑ ታቀርባለች። በመድረኩ ተገኝተው ንግግር ያደረጉት የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ ጠንካራ ፓርቲን ለመገንባት የህብረትና ቤተሰብ አመራሮች ድርሻ የጎላ መሆኑን ጠቅሰው ለዚህም የአሰራርና አደረጃጀት መመሪያዎችን በአግባቡ በመረዳትና በመገንዘብ ትኩረት ሰጥቶ መስራት ያስፈልጋል ብለዋል። በየጊዜው የፓርቲ አደረጃጀት መመሪያና አሰራር ላይ ለአመራሮችና ለአባላት የተለያዩ ስልጠናዎች ሲሰጡ መቆየታቸውን የገለጹት ኃላፊው አሁንም የተሻሻሉ መመሪያዎች በመኖራቸው ይህንን የህብረትና የቤተሰብ አመራሩ ተረድቶ ወደ ታችኛው አባሉ እንዲያወርድ ታልሞ የተዘጋጀ መድረክ ነው ብለዋል። ይህም በየጊዜው የፓርቲ አደረጃጀት መመሪያ ላይ አሰራር ላይ ለአመራሮቻችንና ለአባሎቻችን ግልጽ የማድረግ ስራ እስከዛሬ ሲሰራ ነው የቆየው። አሁንም ተጨማሪ የአደረጃጀት መመሪያዎች እየተሻሻሉ የሚወጡበት ሁኔታ አለና የኛ አመራር በተለይ ደግሞ የህብረትና የቤተሰብ አመራር ይሄን በአግባቡ ተረድቶ ለታችኛው አካል በአግባቡ እንዲያስረዳ ተግባራት በሚፈጸሙበት ጊዜ እነዚህን መመሪያዎች መሰረት አድርጎ ሰው ተግባራትን እንዲፈጽምና የፓርቲ ዲሲፕሊን ጥሰት እንዳይከሰት ለማድረግ ታስቦ ከዚህ በፊትም ስልጠናዎች በተለያየ መንገድ ይሰጣሉ። ዛሬ ግን በዞን ማዕከል ያሉ አጠቃላይ የህብረት አመራሮችና የቤተሰብ አመራሮች በአግባቡ ስልጠና እንዲወስዱ የማድረግ ነው። አንዳንድ መመሪያዎች ተጨማሪ ሆኖ የመጡ አሉ። እነዛን አዳዲስ መመሪያዎችም ደግሞ ወስዶ አመራሮቻችን በዛ እንዲመሩ የሚያደርግ መድረክ ነው ዛሬ የተዘጋጀው። የመድረኩ ዓላማ ነው ይሄንን የሚመስለው።
የካፋ ዞን የመንግስት ረዳት ተጠሪና አደረጃጀት ዘርፍ ኃላፊ ወይዘሮ ጽዮን ታየ በበኩላቸው ፓርቲው ባካሄደው ሁለተኛ መደበኛ ጉባኤ የተሻሻሉ መመሪያዎችና ደንቦች መኖራቸውን ጠቅሰው ይህንን የፓርቲ ቤተሰብና ህብረት አመራር ወስደው ሊተገብሩ ይገባል ብለዋል። አባላትና አመራር አደረጃጀትና አሰራር መመሪያ ላይ የተሻሻሉ ነገሮች አሉ። ብልጽግና ፓርቲያችን ሁሉን ነገር አብዛኛውን ሀገር በቀል ቢዎችን የሚደግፍ የሚሰራ በስራ ላይ ያለ ነውና ከነበሩ ስያሜዎች ጀምሮ ከዚህ በፊት የብልጽግና ህዋስ የነበረውን አሁን የብልጽግና ቤተሰብ በፊት መሰረታዊ ድርጅት የነበረ አሁን የብልጽግና ህብረት ተብሎ ተሻሽሏልና እነዚህን ስያሜዎች ወዲያው ከጉባኤ ማግስት አባላት እያወቁ መጥተዋል። ዛሬ ግን ደግሞ የአሰራርና አደረጃጀት መመሪያው የጉባኤ ውሳኔውን ተከትሎ ወይንም የደንቡን መሻሻል ተከትሎ የአሰራር ጊዜዎች፣ የግንኙነት ጊዜዎች፣ ስያሜዎች ተቀይረዋል። ይሄንን ደግሞ የሚተገብሩ የሚያስተገብሩ የብልጽግና ቤተሰብና ህብረት አመራሮች ናቸው። በዋናነት ይሄንን እንዲያውቁ በቅድሚያ ከዛ ደግሞ ለአባላቶቻቸው እንዲያሳውቁ ነው ስልጠናው። ጠንካራ ፓርቲን ለመገንባት ጠንካራ አመራርና አባል ወሳኝ መሆኑን የጠቆሙት ኃላፊዋ ይህንን እውን ለማድረግ ሁሉም ትኩረት ሰጥቶ መስራት እንደሚገባ አሳስበዋል። ሁለተኛ ብልጽግና ፓርቲ ጠንካራ ፓርቲ ሆኖ እንዲወጣ የሚያስበው ሁለንተናዊ ብልጽግና እንዲሳካለት ሁለንተናዊ ብቃት ያለው ብዝሃ ዘርፍ ብቃት ያለው አመራር ተተኪ አመራር አባል ያስፈልገዋል ብሎ ያምናልና ይሄንን የሚተካ አመራር በየደረጃው ከቤተሰብ ለቤተሰብ ለህብረት በሹመት ደረጃ የሚሾም አመራርን የአሰራር ስርዓት አዘጋጅቶ መመሪያ አዘጋጅቶ ወጥ የሆነ አሰራር እንዲኖር በጉባኤው ካስተላለፋቸው ውሳኔዎች አንዱ ነው። ተኪ አመራር መመሪያ ተዘጋጅቷል። ተኪ አመራር በየደረጃው እንዴት ይመለመላል የሚለውን ለአባላት ወይንም ለአመራሮች አሰልጥነናል። እሱም ብቻ ሳይሆን የአባላት ምልመላና ስንብት መመሪያ አለ። አባላት እንዴት ይመለመላሉ፣ አባላት ምን ጥፋት ሲፈጽሙ ከአባልነት ይሰናበታሉ የሚል መመሪያም ተዘጋጅቷልና ይሄንን አባላት ወይንም የህብረትና ቤተሰብ አመራር እንዲያውቁ እናደርጋለን። ዲጂታል መታወቂያ የብልጽግና ፓርቲ አባል ስለመሆናቸው የሚገልጽ የዲጂታል መታወቂያ ይዘጋጃል። መታወቂያው እንዴት ይዘጋጃል፣ እንዴት ጥቅም ላይ ይውላል የሚለውን የህብረትና ቤተሰብ አመራሮች አውቀው ለአባላቶቻቸው እንዲያሳውቁ ነው እነዚህ ስልጠናዎች እየተሰጡና ከነሱም ደግሞ ባወቁት ልክ ታች ያሉ አባላት እንዲያውቁ የማድረግ በብቃት የፓርቲያቸውን አሰራር አውቆ ማሳወቅና ለተግባራዊነቱ መረባረብ ይጠበቅባቸዋል ማለት ነው። ተሻሽሎ የቀረበውን የብልጽግና ፓርቲ አሰራርና የአደረጃጀት መመሪያን የሚዳስስ ሰነድ የዞኑ መንግስት ረዳት ተጠሪና አደረጃጀት ዘርፍ ኃላፊ ወይዘሮ ጽዮን ታየ ያቀረቡ ሲሆን በሌላ በኩል ደግሞ የአባላት ምልመላ ስንብትና የአባላት ዲጂታል መታወቂያ ዝግጅትና አሰጣጥ የሚመለከት ሰነድ በብልጽግና ፓርቲ አደረጃጀት ዘርፍ ምክትል ኃላፊ በአቶ አሁንም ሀብታሙ ቀርቦ ሰፊ ውይይት ተደርጎበታል። ከመድረኩ ተሳታፊዎች ውስጥ አንዳንዶቹ በሰጡት ሀሳብ ከስልጠና መድረኩ የፓርቲ ህብረትና ቤተሰብ አመራሮች የፓርቲውን ደንብና መመሪያን ተከትሎ እንዲሰሩ ግንዛቤን ያስጨበጠ መድረክ መሆኑን ተናግረዋል። የብልጽግና ፓርቲ ብዙ አባላ እንዳለ ቁጥሩንም ሰምተናል። ከዛ ውስጥ ያው የህብረት አመራር ተብለን ተመርጠናል። ፕላስ ደግሞ የቤተሰብ አመራር ተብሎም የተመረጡ አሉ። እነዚህ ሲመረጡ በዋናነት በተግባሮቻቸው በስነ ምግባሮቻቸው ምስጉን የሆኑ ሰዎች ናቸው የተመረጡትና እነዚህ ምስጉን ነው የተመረጡ ሰዎች በሚገባ ፕሮግራሙን ለይቶ በማወቅ የብልጽግና ፓርቲ ፕሮግራም ምንድናቸው፣ የብልጽግና ፓርቲ ሀሳቦች ምንድናቸው፣ የብልጽግና ፓርቲ መዳረሻዎች ምንድናቸው የሚለውን ነገር ጠንቅቆ በማወቅ አባሉ ጠንቅቆ እንዲረዳ የማድረግ ስራ ላይ ትኩረት ሰጥቶ መስራት እንዳለበት ግንዛቤ ያዝንበት መድረክ ነው የሚል ነገር ነው በእኔ በኩል ያለው። ስልጠናውን የተካፈሉ የፓርቲ ህብረትና ቤተሰብ አመራሮች ወደ ታችኛው አባል በማውረድ ትኩረት ሰጥቶ መስራት እንደሚጠበቅም አብራርተዋል። ያው ከተነሱ አጀንዳዎች አንጻር በተለይ መመሪያዎች ላይ በተለይ አዋጆች ላይ በተለይ ደንቦች ላይ ሁላችንም በተለይ አባላት ጋር ተያይዞ አመራር ተብለን የህብረቱ አመራር የቤተሰብ አመራር የተባል ነው። ይሄንን ልቅም አድርገን ወስደን እስከታች ከመተግበር አንጻር የሁላችንም ኃላፊነት አለን የሚል ነገር አለኝ። አመራሩ ብቻ ሳይሆን የህብረት አመራሩ ብቻ ሳይሆን የቤተሰብ አመራር ብቻ ሳይሆን አባላቱም ጭምር ይሄንን ተግባር ወስዶ መመሪያ ላይ ደንብ ላይ ታች የተለያዩ የመንግስት ስራን የመንግስት ቼክሊስትን ይዘን ስንወርድ የፓርቲያችንንም ቼክሊስት አዘጋጅተን በተለይ በዚህ በቤተሰብ እና በህብረት የወጣው አዋጅ ላይ የወጣው መመሪያና ደንብ ላይ የተሻሻለው ላይ እስከታች ድረስ ወልደን በሰለጠነው ልክ ታች ያለውንም ህብረተሰብ ታች ያለውንም መዋቅር ማሰልጠን አለብን። የሁላችንም ድርሻ ነን። የአባላቱም ድርሻ ነው፣ የአመራሩም ድርሻ ነው።
የታችኛው እስከ ደጋፊ ድረስ የሚወርድ ተግባር ስለሆነ ሁላችንም በተሰጠን ኃላፊነት እስከ ታችኛው መዋቅር ድረስ ወርደን መስራት አለብን የሚል ነገር አለ። በቢታ ወረዳ የሚከናወነው ሁለተኛ ዙር የመሬት ልኬት የአርሶ አደሩን ህጋዊ የይዞታ ባለቤትነት ከማረጋገጡም ባለፈም ኢኮኖሚያዊ ፋይዳው ከፍተኛ መሆኑን የቢታ ወረዳ አስተዳደር ገለጸም። በወረዳው ሁለተኛ ዙር የመሬት ልኬት ማስጀመሪያ በየዳ ቀበሌ በይፋ ተጀምሯል። መረጃው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ክፍሌ ዓለሙ ተጨማሪውን ያቀርባል። በወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የካልም ፕሮግራም አስተባባሪ አቶ ቅዱሴ ገብረ መድህን በዚሁ ጊዜ እንደገለጹት ወረዳው ይህንን እድል ካገኙ ወረዳዎች አንዱ በመሆኑ አርሶ አደሮች ይህንን እንደ ምቹ አጋጣሚ በመጠቀም ለሂደቱ ስኬት እንዲረባረቡ አሳስበዋል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊው አቶ አብዱ ኡስማን በበኩላቸው የሁለተኛው ዙር የመሬት ልኬት ዘመናዊ ከመሆኑ አንጻር አርሶ አደሩን ተጠቃሚ የሚያደርግ መሆኑን ጠቅሰው ሲጠናቀቅ ከይዞታ ባለቤትነት ጋር ተያይዘው አልፎ አልፎ ይነሱ የነበሩ ችግሮችን ይፈታል ብለዋል። ከዚህም ሌላ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እንደሚያረጋግጥም ጠቅሰዋል። በየዳ ቀበሌ የተጀመረው የመሬት ልኬት ስራ በቀጣይ በሁሉም ቀበሌዎች እንደሚቀጥል የጠቆሙት አቶ አብዱ ልኬቱ በስኬት እንዲጠናቀቅ አርሶ አደሩን ጨምሮ ሁሉም ባለድርሻ አካል ኃላፊነቱን ሊወጣ ይገባል ብለዋል። የወረዳው የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ታጋይ አዴሎ በወረዳው የተጀመረው ሁለተኛው ዙር የመሬት ልኬት ስራ አርሶ አደሩን ህጋዊ የይዞታ ባለቤት ከማድረጉም በላይ እንግልትና ብክነትን እንደሚያስቀር ተናግረዋል። የየዳ ቀበሌ አርሶ አደሮች በኢትዮጵያዊ የእንግዳ አቀባበል ስርዓት ለዘርፉ ባለሙያዎች ላሳዩት አብሮነት ምስጋና ያቀረቡት የመንግስት ዋና ተጠሪው የባለሙያዎች ቡድን በቀጣይ ወደ ስራ ሲገባም ይኸው መልካም የእንግዳ ተቀባይነት ተግባር ሊቀጥል እንደሚገባ አሳስበዋል። የመሬት ልኬት ስራው SLMP እና ካልም በተሰኙ ፕሮጀክቶች የበጀት ድጋፍ እንደሚከናወን ለማወቅ ተችሏል። በማስጀመሪያ መርሃ ግብሩ ላይ የወረዳው የስራ አስፈጻሚዎችን ጨምሮ የወረዳና የዞን የስራ ኃላፊዎችና ሌሎች ባለድርሻ አካላት ተገኝተዋል። ስኳር በዩኒየኖች በህብረተሰብ ስራ ማህበራትና ሸማች ማህበራት በኩል ለሀገር ውስጥ ፈላጊዎች የተሰራጨ ነው ሲሉ የኢትዮጵያ ስኳር ኢንዱስትሪ ግሩፕ የማርኬቲንግ ዘርፍ ምክትል ዋና ስራ አስፈጻሚ አቶ ታፈሳ አሰፋ ተናገሩ። አሁን ላይ ካለው ፍላጎት አንጻር ደግሞ በአመት 12.5 ሚሊዮን ኩንታል ስኳር ምርት እንደሚያስፈልግም ገልጸዋል። ተጨማሪውን አንተነህ ፍቃዱ ይዞታል። ለከተማ ነዋሪዎች በአዲስ አበባ ከተማ ንግድ ስራዎች ኮርፖሬሽን በኩል ስኳር እንደሚሰራጭ ገልጸው በተያዘው አመት በየወሩ 30 ሺህ ኩንታል እንዲሁም ምርት በጨመረ ወቅት እስከ ከ36 በላይ የስኳር ምርት እየተሰራጨ እንደሚገኝም ተናግረዋል። የስኳር ፍላጎት መጠንን ለማወቅ በ2010 በተደረገው ጥናት አንድ ሰው በአመት እስከ 10.5 ኪሎ ግራም ፍጆታ ቢኖረው ከወቅቱ የህዝብ ቁጥር አኳያ 10.5 ሚሊዮን ኩንታል ምርት በአመት ያስፈልጋል ተብሎ እንደነበር አስታውሰዋል። አሁን ላይ ካለው ፍላጎት አንጻር ደግሞ በአመት 12.5 ሚሊዮን ኩንታል የስኳር ምርት እንደሚያስፈልግ ገልጸው ይህንን በሀገር ውስጥ በሚገኙ የስኳር ፋብሪካዎች ለመሸፈን እንደተቻለም ተናግረዋል። ፋብሪካዎቹ በአመት ከ5 እስከ 6 ሚሊዮን ኩንታል ምርት እንደሚያመርቱ ቢጠበቅም ባለው የጸጥታ ችግር ምክንያት በአመት እስከ 3 ሚሊዮን ኩንታል ብቻ እያመረቱ ይገኛል ብለዋል። ፍላጎትን ለማሟላት በተደረገው ጥረት ከውጭ የሚገባው የስኳር ምርት በሀገር ውስጥ ከሚመረተው እንደሚበልጥ አቶ ታፈሴ አስታውሰዋል። አሁን ላይ አምርተው ለገበያ የሚያቀርቡ የስኳር ፋብሪካዎች 8 መሆናቸውን ጠቁመው በሙሉ አቅማቸው እያመረቱ የሚገኙ ፋብሪካዎች ፊንጫ፣ መተሃራ፣ ወንጂና ኦሞ የስኳር ፋብሪካዎች እንደሆኑም ተናግረዋል። ስኳር ፋብሪካዎቹ በሚፈጠሩ የሰላም ችግሮች ዋነኛ ተጠቃሚ መሆናቸውን ምርት በበቂ ሁኔታ እንዳያመርቱ እንክል መፈጠሩንም ጠቁመዋል። የኢንዱስትሪ ግብአት ልማት ድርጅት የኢንዱስትሪ ውጤቶች ግዢ ዳይሬክተር አቶ ዮናታን ሲሳይ በበኩላቸው በበጀት ዓመቱ 9 ወራት ተቋማቸው ከኢትዮጵያ ስኳር ኢንዱስትሪ ግሩፕ ያገኘው የስኳር ምርት 17000 ኩንታል ብቻ መሆኑን ተናግረዋል። ይህም ለህዝብ በቂ ባለመሆኑ 54000 ኩንታል ምርት ከውጭ በማስገባት በ88 የድርጅቱ ቅርንጫፎች በኩል ለህብረተሰቡ ተደራሽ መደረጉን ገልጸዋል። የስኳር ምርት ከውጭ ለማስገባት ከፍተኛ የምንዛሬ ወጪ ይጠይቃል ያሉት አቶ ዮናታን አሁን ላይ ስኳርን በራሳቸው በሚያስገቡ አቅራቢዎች በኩል ወደ ሀገር ውስጥ እንዲገባ እየተደረገ ይገኛል ብለዋል። በሀገራችን ብዙ የስኳር ፋብሪካዎች ቢኖሩም ስኳርን በተገቢው መንገድ እያገኘን አይደለም የሚሉት ሸማቾች ስኳር ለማግኘት በየሱቁ ቢሰለፉ ማግኘት እንዳልቻሉና በየቦታው አቅርቦት የለም እንደሚባሉም ተናግረዋል። ከዚህን ቀደም የሚያገኙትን አነስተኛ መጠን ያህል እንኳን አሁን ላይ እንደማያገኙ ቅሬታ ያቀረቡት ሸማቾች
ሸማቾች መንግስት ይህንን ጉዳይ በትኩረት ሊያየው እንደሚገባ አሳስበዋል። ክብራትና ክብራን ተመልካቾች ለሰዓቱ ከክፋት ቴሌቪዥን ያዘጋጀናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ከቀሪ የቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን እየመራው ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።